ቻርሊ ከርክ የሚባለው የፖለቲካ አክቲቪስት በፈረንጆቹ ሴፕቴምበር 10 2025 ላይ ህዝብ ፊት ተቀምጦ ማይክሮፎን በመያዝ የቀረበለትን ጥያቄ በመመለስ ላይ ነበር። Do you know how many transgender Americans have been mass shooters over the last 10 years? Too many. ከዛ ምላሹን ከተናገረ በኋላ ማይክሮፎኑን ዝቅ አደረገው። በዚህም ጊዜ አንገቱን ከልሎለት የነበረው እጁ ዝቅ እንዳለ ወዲያውኑ ጥይት አንገቱን መጥቶት ወደቀ። ብዙ ደምም ፈሰሰው። ከዛም ህይወቱ እንዳለፈ በተለያዩ ሚዲያዎች ተነገረ። Conservative political activist Charlie Kirk has been shot. Kirk was actually shot in the neck. President Donald Trump is announcing on Truth Social. ነገር ግን የብዙ ሰዎች ጥያቄ የነበረው የ31 ዓመቱ ቻርሊ ከርክ ለምን ተገደለ? በምን ምክንያትስ ህይወቱን ሊያጣ ቻለ የሚለው ነበር። ይህን ለመመለስ መጀመሪያ ቻርሊ ከርክ ማን ነው? ምንስ ነበር የሚለውን እንመልከት። ቻርሊ ከርክ በፈረንጆቹ ኦክቶበር 14 1993 በአሜሪካ ኢሊኖይስ ግዛት የተወለደ ሲሆን በ31 ዓመቱ ሲሞት የሁለት ልጆች አባትና ባለትዳር ነበር። ቻርሊ ገና በ18 ዓመቱ ነበር ተርኒንግ ፖይንት USA የተባለን ድርጅት በመመስረት ወደ ፖለቲካው ዓለም የተቀላቀለው። የዚህም ድርጅት ዋና ዓላማው የሪፐብሊካን ፓርቲ እሳቤዎችን መደገፍና ወደ ማህበረሰቡ ማስረጽ ሲሆን ከዚህም ውጪ የሪፐብሊካን ፓርቲ ተቃራኒ የሆኑትን የዲሞክራት ፓርቲ እሳቤዎችንና ፖሊሲዎችን ደግሞ በማህበረሰቡ ዘንድ ተቀባይነት እንዳይኖራቸው ለማድረግ የሚሰራ የአክቲቪዝም ወይም የማህበረሰብ አንቂ ድርጅት ነው። በዚህም ጊዜ ነበር ቻርሊ አሁን ላይ የአሜሪካ ምክትል ፕሬዝዳንት ከሆነው ጄዲ ቫንስ ጋር ጥብቅ ወዳጅ የሆነው። ከዛም በመቀጠል ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የቅርብ ሰው በመሆን ትራምፕ የ2025 ምርጫን እንዲያሸንፍ ከፍተኛ ድጋፍን አድርጓል። ይህን ስራውንም ቻርሊ የሚሰራው በተለያዩ ዩኒቨርሲቲዎችና ኮሌጆች ፕሩቭ ሚ ሮንግ ወይም ስህተት እንደሆንኩ አሳምኑኝ የሚል የመከራከሪያ መድረኮችን በማዘጋጀት ከወጣቶች ጋር ክርክር በማድረግ የእሱን እሳቤ በወጣቶቹ ላይ ማስረጽ ነው። በእነዚህም የክርክር መድረኮች ከሚነሱ ዋና ዋና የክርክር አጀንዳዎች መካከል ስለ ጾታ አመዳደብ፣ ስለ መሳሪያ ባለቤትነትና ቁጥጥር፣ ስለ ሃይማኖት፣ ስለ LGBTQ ማህበረሰብ መብቶች፣ ዓለም ላይ እየተካሄዱ ስላሉ ጦርነቶችና ሌሎች ማህበራዊና ፖለቲካዊ ይዘት ያላቸው ወሳኝ ነጥቦች ይገኙበታል። So what is a woman? What is a woman? It's what people identify as. It's a gender. So can anyone be a woman? Yes. And when you declare war on Israel, expect a firestorm in reaction. Let me finish, I let you talk. You tell me, what is a woman? I think a woman is somebody who identifies as a woman. Got it. So that's not a definition. That's like saying a table is something that identifies as a table. ቻርሊ በየመድረኩ የሚያካሂዳቸው እንደዚህ አይነቶቹ ሴንሲቲቭ ንግግሮችና ክርክሮች የብዙዎችን ቀልብ ከመሳብ ባለፈ ቻርሊ ሁለት አይነት ተመልካቾች እንዲኖሩ አድርገውታል። አንደኛው የቻርሊን ሐሳብና አመለካከት የሚደግፉ ለሱና ለሪፐብሊካን ፓርቲ በተለይም ደግሞ ለዶናልድ ትራምፕ ከፍተኛ ድጋፍ እንዲኖራቸው ያደረገ ሲሆን በሌላ በኩል ደግሞ የቻርሊን ንግግሮች የጥላቻ ንግግሮች እንደሆኑና የእኩልነትና የነጻነት መብቶችን የሚቃረኑ እንደሆኑ የሚያምኑ የተለያዩ የማህበረሰብ ክፍሎች ቻርሊ ከርክን በእጅጉ ይጠሉት ነበር። ታዲያ ከነዚህም ቻርሊ ላይ ከፍተኛ ጥላቻ ካደረባቸው ግለሰቦች መካከል አንዱ የሆነው ታይለር ሮቢንሰን የተባለ የ22 ዓመት ወጣት ጥንቃቄ በተሞላበት መንገድ አቅዶ ከ150 ሜትር ርቀት ላይ ሆኖ ቻርሊን በስናይፐር አንገቱ ላይ በመምታት በርካታ ታዳሚዎች ፊት ገሎታል። ታይለር ሮቢንሰን የቢዝነስ ባለቤትና የ22 ዓመት ወጣት ሲሆን ብዙ ጊዜውን የጦርነት ቪዲዮ ጌሞችን በመጫወት እንደሚያሳልፍ በዙሪያው ያሉ ሰዎች ይናገራሉ። ከዚህም ውጪ ፖሊሶች ከግድያው በኋላ ባገኙት መረጃ መሰረት ታይለር ሮቢንሰን ትራንስጀንደር ወይም ጾታውን ከወንድ ወደ ሴት የቀየረ ፍቅረኛ እንዳለው ተረጋግጧል። ከግድያው በኋላም ፖሊሶች የታይለርን ስልክ ሲፈትሹ በሱና በፍቅረኛው መካከል በተደረገ የጽሑፍ መልእክት ታይለር ለምን ቻርሊን እንደገደለው ይናገራል። በጽሑፍ የተደረገውን ንግግርም ላሳያችሁ። ፍቅረኛው አንተ አይደለክም አይደል ያደረከው ብሎ ሲጠይቀው ታይለር ሮቢንሰንም እኔ ነኝ ይቅርታ ብሎ ይመልሳል። ከዛም ፍቅረኛው ቀጠለና ለምን ብሎ ጠየቀው። እሱም ለምን አደረከው ነው የምትለኝ ብሎ ሲመልስ ፍቅረኛው አዎ ይለዋል። ታይለርም ሲመልስለት የሱ ጥላቻ በቅቶኛል አለው ቻርሊን በማስመልከት።
ከዛም ቀጠለና አንዳንድ ጥላቻን መደራደር አይቻልም። ቀጠለና እንደገና ሽጉጤን ባልጥለው ኖሮ ምንም አይነት ማስረጃ አይገኝብኝም ነበር ብሎ መለሰለት። ግድያውን ከፈጸመ በኋላ ፓርክ ውስጥ የጣለውን ሽጉጥ በማስመልከት በመጨረሻም ግድያው ከተፈጸመ ከ33 ሰዓት በኋላ የታይለር ሮቢንሰን አባት የገዛ ልጃቸውን ለፖሊስ በመጠቆም የተያዘ ሲሆን እሱም ጥፋቱን አምኖ ለፖሊስ ቃሉን ሰጥቷል። ዛሬ ላይም ታይለር በርካታ የፌዴራል ክሶች የቀረቡበት ሲሆን የሞት ፍርድ ይፈረድበታል ተብሎም ይጠበቃል። በመጨረሻም ከዚህ ቪዲዮ መረጃና እውቀት እንዳገኛችሁ ተስፋ እያደረኩ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ።